ከፊል እሺ ከፊል ተስፋ ምትልበት በጣም ጥሩ ጥያቄ ነው አሁን ጥያቄው ተስፋ ምትልበት ተዋናይ ነው የምታደንቀው ቢሆን በደንብ ማወራለት ተዋናይ ነበር ግን ተስፋ ምትልበት ስለሆነ ማደንቀው ሰው ተስፋ መጣል በጣም ስለሚከብድ ተስፋ ምትልበትን ሚሊዮን ጥያቄ ወደ ራሴ ናቸው በነገራችን ላይ በጣም በራሴ ተስፋ አለኝ በጣም ሩቅና ኢትዮጵያ ውስጥ እመኑ በደንብ ይሄን ቪዲዮ የምታዩ ሰዎች በጣም ተስፋ ምትልበት በቀጣይ በደንብ ኢንዱስትሪውን የሚቆጣጠር አክተር እንደሆነ አምናለሁ መቆጣጠር ብቻ የሚገርመው መቆጣጠር ብቻ አይደለም በእውቀትም በደንብ ራሴን አሳድጌ በእርግጠኝነት እናንተም ጓደኞቼም ከካሜራ ጀርባ ያላችሁ ወዳጆቼም እንዲሁም ይሄንን ቪዲዮ የሚታዩ ሰዎች እመኑ መጣውላችሁ እያለ ነው በጣም ኢንዱስትሪውን የሚቆጣጠር ገራሚ ተዋናይ እየመጣ ነው አማን የሚባለው ተስፋ እሺ ወራንቺ ነው ዊንቱ ወጣትነትን በአጭሩ ለተመልካቾቻችን አስረጅ ወጣትነት ያ እንደወጣ I think ወጣትነት ማለት ላይፍህን ሞልድ የምታደርግበት ታይም ነው ማንነትህን ሴት የምታደርገው ዛሬ የሰራው ወጣት ሆነ የሰራው ስራ in the future somehow ራስህን more ሴት ማድረግ ትችላለህ ብያምናለሁ so ወጣትነት እዚህ ስራ ታይም ነው it's the moving time I don't know like movement more like intermat ያለበት as a እንደወጣት so yeah በጣም ደስ ይላል future winter ሞልድ የምታደርገው ያሁን አግኝታናትና እንደወጣት ሲምስ ናይስ በጣም ደስ ይላል ሄኒ ወደ አንተ ጥያቄ እንመለስ ተመሳሳይ ቁጥር ከዘፈን ነው የሚቻለው yes የምትወዳቸው ሁለት ዘፈኖች የአንዱን ግጥም በአንደኛው ዜማ አድርገህ ዝፈን አሁን ቅድም ችግር ግጥም ነው ብያችኋለሁ ያንቱ ለምን ችግር የለም ስተት እንኳን ቢኖር እንደ ስተት አንቆጥረው እሺ ወይ ግጥም ንገረኝና ከዛ ዜማውን ላስተውል ልጀምር እሺ ቆዳዬ ተገፎ ቆዳዬ ተገፎ ይሰራልሽ ጫማ ቆዳዬ ተገፎ ይሰራልሽ ጫማ አጥንቴ የሚከስከስ ላንቺ ከተስማማ ማሪኝ የሻለው ሞትብሻለሁ ዘመኑ ታሳውቃላችሁ ፊልሞች 7 ፊልም 7 ተመልካቹ እየተቀለደብን ነው ይላል ምንድነው መልስ ለምን ይመስላል እንደዛ የተሰማው እሺ ይሄ ብዙ ጊዜ እንግዲህ እኔ እንትን ማማሉዶ አባባል ነው ይቀደም መስዋዕት የቀረበው ጥያቄ ላይ ጨምሬ በመለሰው ደስ ይለኛል የፊልም እድገት ላይ ምንድነው የፊልም እድገት የማመልከት ብሎ ነገር የለም አጠቃላይ እንደ ሀገር ኪሳራ ውስጥ ካለን የፊልሙ ኢንዱስትሪም ኪሳራ ላይ ነው የሚሆነው እና የሀገሪቱ ኢኮኖሚ የሀገሪቱ አስተሳሰብ የሀገሪቱ የሥራ ውጤት የሀገሪቱ ኢንዱስትሪ የሁሉም ኢንዱስትሪ ውጤት ነው ብዬ ነው የማስበው እና ፊልሙ ብቻ ሌላው ነገር ሲያድግ አብሮ ያድጋል ብዬ ነው የማስበው እና ሌላው ሙያ ላይ ቀደም እንዳነሳሁት ነው ብዙ ሰው ለምሳሌ ስራው ላይ ወደ እውነት ለመናገር የሥራው መውደድ ሚስጥር ትልቁ መለኪያ ዲሲፕሊን ነው ብዬ ነው የማስበው ብዙ ሰው ዲሲፕሊን የለውም ብዙ ሰው ማለት ነው ለምሳሌ ስራው ላይ አርፍዶ ይገባል ለከስተመር ለምሳሌ በስርዓት አያስተናግድም ለምሳሌ አንዳንድ ከስተመር እንደ ከስተመር ልትስተናገድ የምትሄድባቸው ቦታዎች ከስተመሩ ተመናጭቆ ቢወጣ አመናጨቀ ምናምን ላይ ይችላል ግን መመናጨቅ አንዱ የሥራው አካል ነው የሥራው አካል መሆን የሚገባቸው ነገሮች የማይረዱ በጣም ብዙ ሰዎች አሉ ሙያቸው ላይ ሆኖ ማለት ነውና
ሙያው የሚፈልገውን ነገር ማድረግ የማይችሉና የማያደርጉ በጣም ብዙ ሰዎች አሉና የዲሲፕሊን ጉዳይ ሌላው ሙያ ላይ እንዳለው ሁሉ ፊልምም ላይ አለ። ይሄ ጥያቄ ምንድነው ሐሳቡ? ኦዲየንስ እየተቀለደብን የፊልም ስራ ውጤት የብዙ ሙያዎች ጓዘ ብዙ ነው። ፊልም እንዳልከው አክቲንግ አለ፣ ካሜራው አለ፣ ምኑ አለና የፊልም ኢንዱስትሪ ዛሬ ዓለም ላይ የደረሰበት ትልቁ አንደኛው ኦፍ ኮርስ እውቀትና እኛ የምንችላቸው ነገሮች አሉ። ራሳችንን በእውቀት ማዳበር፣ ከዛ ደግሞ የተሻለ ስቶሪ የኛ የምንለው ስቶሪ መጻፍ ነው አይደል? በተሻለ አቅም እንደዛ ማድረግ የሚችሉ ሰዎች ደግሞ እያደረጉ የሞከሩ ያሉ ልጆች አሉ። በጣም ብዙ በዚህ ፕሮፌሽናል ዲሲፕሊን እንደሚሆኑ ልጆች ማቃቸው ማለት ነው። ከዛ በተረፈ ግን ለምሳሌ ኢንዱስትሪያችን የፖሊሲ የሀገሪቱ የፊልም ፖሊሲ አበረታታም ይሄን ለማድረግ የፊልም ፖሊሲ ልክ እንደ መጠጥና እንደ ሱስ ምናምን ከሚመዘኑ ከመዝናኛ ኢንዱስትሪ ምናምን ተብሎ ከነሱ ውስጥ ከሚመደቡት ነው። ወጣም ይሄ ነገር አሁን ጅምሮች አሉ፣ እንዲስተካከል ጅምሮች አሉ፣ ግን በቂ ነው ብዬ አላስብም። እንደ ጠቃሚ ነገር ቅድም እንደተባለው ለሀገር እንደ አንድ ጠቃሚ እንደሆነ ነገር የመንግስት ሰዎች ይሄን ነገር አፕሪሺየት ማድረግ መቻል አለባቸው። ሰው ፊልም ሲወጣ ኮፒ እያደረገ ስልክ ላይ ምናምን እያየ ከዛ ደግሞ ፊልም ቤት ፊልም ተሰረቀ ምናምን ሲባል ኢንጆይ እያደረገ እንትና የተሰረቀ ፊልም እኔው ተሰርቋል እኮ ምናምን የተሰረቀ ፊልም እንደ ጀብድ ምናምን የሚያይ ሶሳይቲ ውስጥ ባለበት ጊዜ እና ሰው ፊልም ለመስራት እኮ በልተማደር አለበት አይደል? ቤዚክ ነገሮችን መሸፈን አለበት። ያን ገንዘብ ያስፈልጋል። ያን ማለት ቀጣዩን ስራ የተሻለ ስራ ለመስራት ማለት ነው። የተሻለ ስራ የሰሩ ልጆች ዛሬ የት ነው ያሉት? ምንም እንግዲህ እናውቃለን ወይ ሌላ ሙያ ውስጥ ገብቷል ወይ ደግሞ በጣም ሞራሊ መጥፎ ሁኔታ ውስጥ ነው ያሉት። ስለዚህ እንደዚህ አይነት የሚያደርግ ማህበረሰብና የመንግስት አሰራር ባለበት ሁኔታ ውስጥ እየተቀለለብን ነው ምናምን። እኔ የኢትዮጵያ የፊልም አካሄድ ከሌላው ዓለም የሚለይ ነገር የለውም። ሌላው ዓለም መጥፎ ፊልም ይሰራል፣ ጥሩ ፊልም ይሰራል። እዚህ ሀገርም ባለችው አቅም ባለን ገንዘብ የተሻለ የሚባሉ ፊልሞች ይሰራሉ፣ መጥፎ ፊልሞች ይሰራሉ። ይሄ የዓለም እውነታ ነው እንጂ የኢትዮጵያ እውነታ ብቻ ነው። ስለዚህ ንቃተ ህሊና ያስፈልጋል እዚህ ጉዳይ ላይ ፊልም ኢንዱስትሪ ላይ የአርት ኢንዱስትሪ አካባቢ ላይ ንቃተ ህሊና ያስፈልጋል እና የተሰረቀን ማየት ሲሰረቅ አፕሪሺየት ማድረግ በራሱ በጎ ነገር ነው ብያለሁ። ይሄን ነገር መጸየፍ አለብን ሲጀምር እና ተጠቃሚ መሆን አለብን። አንድ በፌስቲቫል ከናይጄሪያ የመጣ ተዋናይ ምን አለ እና ሄኖክ ምን ያህል ፊልም ሰራ ምን አለ ዲስከስ ከዛ እንዲህ 10 ምናምን ፊልም ሰርቻለሁ አልኩት። በጣም ነው ደነገጠውና በጣም ዩ ሪች ምናምን አለኝ። በጣም በቃ ሀብታም መስልና ስንት ፊልም ነው የሰራው ስለው 3 ፊልም አለ እና እነሱ የሲኒማ ኢንዱስትሪ የላቸው በሲዲ ነው የሚያየው ሰው። ከዛ ግን ጎረቤት ሀገሮቻቸው በሙሉ ያው የነሱ እኛ ሀገርም ይታያል እና 3 ፊልም የሰራሁት ምን የራሴ ቤት መኪና ነው ቤዚክ ነገሮች በሙሉ አሉ አለ። እኛ ሀገር በጣም ለቤዚክ ነገር ነው ፋይት እያደረግን ያለ ነው እና ከዛ ነገር ማለፍ አለበት ነው የሚያስጨንቀ ነገር ቤዚክ ነገር መሆን የለበትም። ስለዚህ በተቻለ አቅም ባለን አቅም ጥሩ ነገር የሚሰሩ ልጆች አሉ፣ መጥፎም እውነት ነው ለተመልካች የማይመጥን ለካሜራ የማይበቃ ወይ ደግሞ ለሰው ጆሮና አይን መጫወቻ ሆኖ የሚሰሩ ፊልሞች አሉ። እሱን አልክድም፣ ግን ደግሞ በዚህ መንገድ መታየት አለበት ብዬ አስባለሁ። በጣም ደስ ይላል። የሚገርም ነው። እሺ ከዚህ ደግሞ በጣም በልና ወደ አንቺ መጣ ቁም ነገርና ሙዚቃ ወይም ዘፈኖች መልእክቱ ክፉ የሆነ ዘፈን ከሀገር ውስጥ የትኛው ናች? ቅድም ያልከው ዘፈን ምንድን ነበር? ያዝጃን ዝጋልጃን ያዝጃን ምንጃን ከደረቷ ዛጉጃን ሃራስመንት ቤዚክሊ እንደ ዘፈን እንጃ ፌሚኒዝም ዲግሬድ የሚያደርግ ነው ብዬ አስባለሁ። ግን አንድ ዘፈን ብቻ እንደዛ ብዬ ስፔሲፊክ መሆን ባልችልም ሜሴጅ የግድ እሱ መጥራት አለብኝ። ይሄ ዘፈን ችግር የለም ሳትጠሪ በሀሳብሽን ማስረዳት ትችላለሽ። አሁን ስለገባ ያ ሳትጨናነቂ ምን ችግር የለም።
women somehow ከፌሚኒዝም ጋር እንዳ አያይዘው ነበር ቅድም ይሄ እንደዛ አይነት ዘፈኖች definitely እሺ ለምንድን ነው በዓለም አቀፍ የፊልም ገበያ መወዳደር ያልቻልነው? የሚገርመው በጣም ትልቅ ቶፒክ ነው። ኢንዱስትሪያችን ለምንድን ነው? እሺ አላውቅም እንግዲህ ሜከሮች ከተቀየሙኝ ምን ማድረጋችን የሚሰማኝ እስቲ ላውራ። የሚሰማኝ ስሜት አለ። ምን ይሰማኛል መሰላችሁ? መወዳደር ከዓለም ገበያ ጋር መወዳደር ያልቻለበት ትልቁ ችግራችን ራስ ወዳድነታችን ነው ብዬ ነው የማምነው። በጣም ራስ ወዳድነት እዚህ ኢንዱስትሪ ላይ ያለ ሰዎች ፈጣሪ ይቅር ይበለን። ለምን ነው ታውቃለህ? አሁን ቅድም ስታወራ በጣም እየገረመኝ ነበረ። ፊልም ያደረኩት ነበረ 11 ፊልም ሰርተህ ስቲል ለቤዚክ እየሮጥክ ነው ወይም ደግሞ ለመሰረታዊ ፍላጎቶች እየሮጥክ ነው። 3 ፊልም ሰርቶ እዚህ ቅርብ ጎረቤት ሀገር ያለ ሰው በጣም ኤቭሪቲንግ ተሟልቶበታል። ወደኛ ሀገር ስንመጣ ካየህ ለምሳሌ አንድ የቴሌቪዥን ጣቢያ ላይ የአንተ የፊልም ለማስተዋወቅ በጣም ብዙ ብር እያስከፈሉ የአንተ ፊልም ለማስተዋወቅ በጣም ብዙ ብር ያስከፍሉሃል። አንተን እንግዳ አድርገው ገስት አድርገው አስቀምጦ አንተ ኢንተርቪው አድርገው አንተ ብዙ ብር ሲያገኙ ግን ምንም ፊል አያደርጉ። ተረተኛ ለምን? ለምሳሌ አንተን ኢንቫይት አድርገው የሾዋቸው ማድመቂያ ካደረጉ አንተ በምትታየው በአንተ ፊት ለምሳሌ እኔ ዛሬ እንግዶቼ ናችሁ እናንተ ትታወቃላችሁ እናንተን ብሎ የሚያይልኝ ብዙ ሰው አለ። ልክ እነዚህ ቴሌቪዥን ጣቢያዎች ብዙ እንግዳውን ብሎ የሚያይላቸዋል። በእነሱ ምክንያት ብዙ ከስፖንሰርሺፕ ገንዘብ ያገኛሉ። የእነሱ ፊልም ሲታወቅ ግን ከእነሱ በጣም ብዙ ብር ይቀበላል። በጣም ይገርመኛል። ከዛ በተጨማሪ ደግሞ ኢቨን ፊልሙን ሲገዙ በጣም በርካሽ ይገዛሉ። አስባችኋል? አንድ የቴሌቪዥን ጣቢያ 20 ሺህ ብር በማይሞላ ሲገዛ ፊልም እንዴት ነው ከዓለም ገበያ ጋር መወዳደር የሚቻለው? ፕሮዲውሰር ውስጥ በየትኛው አቅሙ ነው ቀጣይ ከፍ ያለ ስራ መስራት የሚችለው? ወደ ኢንተርኔት አንዳንድ ኢንተርኔት ጣቢያዎች ጋር መጣ። አንዳንድ ኢንተርኔት ጣቢያዎች እንትን ብዬ መጥቀስ አልፈልግም፣ ግን ከኔትፍሊክስ እኩል አንድ ደንበኛቸውን እያስከፈሉ በጣም እኮ ነው የሚገርመው። ከኔትፍሊክስ እኩል ኔትፍሊክስ አንድ ደንበኛውን ለምሳሌ እስከ $10 ቢያስከፍል ምን ያህል ፈንድ እንደሚያደርግ ታውቃላችሁ? አንድ ፊልም ለማሰራት ምን ያህል ከዛ ዓለም አቀፍ እይታ ያገኛል። ከዛ እኩል ደንበኛውን እያስከፈለ ያንተን ፊልም 200 ሺህ በማይሞላ ዋጋ ይገዛዋል። አስባችሁታል? ለምሳሌ ያ ባለ ኢንተርኔት በትንሹ 200 ሺህ ደንበኞች አሉት ብለን ብናስብ እና $10 ቢቀበል እንደዚህ አይነት ራስ ወዳድነት በሞላበት ኢንዱስትሪ ውስጥ ማደግ የማይታሰብ ነው ብዬ አስባለሁ። እግረ መንገዴን ደግሞ ሌሎቹን ብቻ ተወቃሽ ብቻ ከማድረግ ፕሮዲውሰሮችን መውቀስ ፈልጋለሁ። ፕሮዲውሰሮችን በጣም ብዙ ፕሮዲውሰር በችግር ነው የሚሰራው። ታውቃላችሁ? ተቸገረን እንዲሆንም ያው አንዱ ምንም ስለሆንኩኝ እንዲህ አለን እንዲሆንም ተብሎ ይሰራል። አንተ ሙያውን ስለምትወደው ጓደኛ ስለሆነ እሱን ማገዝ ስለምትፈልግ ትሰራለህ። ከዛ ከሰራህ በኋላ ኦልሬዲ በትንሽ ገንዘብ ፊልም እንደሚሰራ ገባው። ኔክስት ታይም ብር ኖሮትም ከፍ ያለ ሌቭል ያስብ that's why ያደገ ያልሆነው። ስለዚህ ተዋናዮቻችን ጋር አላውቅም ያው ብቻ ይሄ እዚህ ነገር ያነሷቸው ጉዳዮች ላይ የሚመለከታቸው ሰዎች ለራሳቸው ቫልዩ መስጠት አለባቸው። ፕሮዲውሰሮች ለፊልማቸው ቫልዩ ሰጥተው ሲሸጡ ለኢንተርኔት ዋጋቸውን ተወዳዳሪ ማድረግ አለባቸው። በቃ የነሱ ዋጋ እነሱ ናቸው የሚያውቁት። አክተሮቻችንን ላይክ በተለየ ሁኔታ በስፔሻል ኬዝ መውቀስ ባንችልም ምክንያቱም ያነሷቸው ነጥቦች ላይ አክተርን ይውላል አደረጉ ስቲል ኮምፕሮማይዝ ቢያደርጉ ጥራት ላይ ኳሊቲ ላይ ብያምናለሁ። እኔም እንደጅማረው እኔም ተወቃሽ ነኝ ራሴ ነው የሚጨምራል። በዓለም ገበያ መወዳደር ያልቻልንበት ትልቁ ጉዳያችን ይሄ ነው የማስበው። አሁን ታይሙ የነፃ ወሬ ነው። እዚህ ላይ የተጠቀሱ 5 አሉ። ከ5ቱ 3 መርጠን አንዳንድ የነፃ ወሬ ጊዜ ይኖራል። ለምሳሌ እኔ ምንም መረጥኩ መሰላችሁ? ቀድሜ ማስቢው ስለነበረ በጎ ተጽዕኖ ያለውና ሊብራራ የሚችል ቁም ነገር ያለው ዘፈን ከነዘፈኑ ማስረዳለን ይላል። ይሄንን ለማስረዳት ዝግጁ ነኝ። ልጀምር? እሺ። ያው እንግዲህ ቅድም እንደገለጽኩት እኔ በጣም የዘሪቱ ከበደ አድናቂ ነኝ የብዙ ነገሮች እና
ማለት ፈልግ ስለነበረ ባገኘሁት አጋጣሚ በጣም ማድነቅ እፈልጋለሁ የእሷን ነገር መጥራት እፈልጋለሁና ዝም ብዬ ይህንን ፕሮግራም ሳስብ አንዲት ነገር ስለሷ አሰብኩ እስቲ እሷን ሼር ላድርጋችሁ ለእነሱ ሼር ላድርጋቸው ኖቴ ላይ ነው የያዝኩት እሺ ዘሪቱ ከበደ የመጀመሪያ አልበሟ ይፋ እንደሆነ ስራዎቿን ማድመጥ ስጀምር ከአንዱ ወደ ሌላው በተሻገርኩ ቁጥር ሐሴቴን እየጨመርኩ አክብሮቴን እየደመርኩ ከመቀጠል ውጪ የተወችልኝ ምርጫ ነበር የኔም አይን አይቷል በተሰኘው ስራ ዓለምን ስትደርስ በምታየው ምስቅልቅል ግራ ስትጋባ በምትሰማው ውጥንቅጥ ሁሉ ሲጠፋት እዛው ጠይቃ ደግሞ በላይኛው ባለቤት ሁሉን አሳልፋ ስታሳርግ የኔም አይን አይቷል እርሱ ያበራው ዘሬ በልትሞይ ከተሰራው ስትል እውነትን ከማለት በቀር የምለው አልነበረም ላዘነው ሰው ምነው ቢያካፍለው ቢያቻችለው ለተረፈው ምነው በቃ ቢለው ይብቃ ቢለው ብላ የዓለም ገጽ እንዲህ የመዥጎርጎሩንና ወጥ ያለመሆኑን ሚስጥር ስትጠይቅና ስታስጠይቀን ለአንዱ የቀለለው ለሌላው የማቃቱን ለአንዱ የጨነቀው ለሌላው የደስታ ምንጭ የመሆኑን ሰበብና ፍቺ ስትፈልግ አብሬያት ሐሰሳ መውጣቴን ፍጽሞ አልዘነጋም ስለምን በደል በዝቶ ፍርድ ዘገየ ስለምን የሚፈለግ ከሚፈልግ ጋር ሳይገናኝ ቀረ በምን ምክንያት መንገዱ ቀጥታን ዓለም ጸጥታን ተጸየፉ ያለች ስታንጎራጎር ወይ መረዳቷን ተጋርተናል አሊያም ደግሞ አዲስ ጥያቄ በየልቦናችን አቀለናል ታዲያ ዘሪቱ ጥያቄው ከተገደበው ሰውኛ አቅማ በላይ እንደሆነባት ለመናገር ከቶ ያገዳል እዚህኛው እነኚህን ጥልቅ ጥያቄዎች ባነሳችበት ስራ ላይ መልሱ ቅርቧ እንዳይደለ ለመግለጥ አላንገራገረችም ለራሷ የነገረችውን በፍጹም ታማኝነት ለኛ ማዘመችው የጥያቄው ውቅያኖስ ውስጥ ጥላን እብስ ልትል አልወደደችም በሾለከችበት ቀዳዳ እንድንሾልክ እኛንም ጋበዘችን ኦ ምን አለፋኝ መልሱ ከጠፋኝ እርሷ ይሳሳት ሁሉን በምክንያት የኔም አይን አይቷል እሱ ያበራው ሰረበትሞይ ከተሰራው በማለት እርሱ ያውቃልንና ትህትናን በውበት አቀረቀረች ናይስ ይሄ ግን አንድ ራሱ የቻለ ፕሮግራም ቢሆን ጥሩ ነበር በጣም ያው ያለኝ ነገር ለሷ ታውቃላችሁ ከዛ የመነጨ እዚህ ነገር ላይ ማለት ፈልጋለሁ አይ ቲንክ ምን ይላል ነገር ስለ አራት አንዱ ውስጥ የሰው ልጅ ከሚያዘወትራቸው ነገሮች ምን ያሳስባል እሺ እኔም አለብኝ እሱ ልማድ ነው አክቹአሊ ልማድ ነው ግን ደግሞ ተጣናውቶናል ብዬ አስባለሁ የሆነ ነገር ስናረግ አንድ ቃል አለች በጣም ብዙ ጊዜ በለተለ ህይወታችን ውስጥ የተለመደችና ምን ችግር አለው የሚል ሐሳብ አለና በጣም በቃ ምን ችግር አለው በጣም ችግር ያለው ቃል ነው በምንም ህይወት ውስጥ በእንቅስቃሴያችን ውስጥ የሆነ ነገር አንድ ነገር ታድርግና ይሄ ነገር ምን ችግር አለው ምናምን ትላለህና በጣም ብዙዎቹ ደግሞ ችግር ያለባቸው ነገሮች ናቸው እስቲ ያንተ ተመልካቾች ያስቧቸው ምን ችግር አለው የሚሏቸው ሐሳቦች አበላላችን ላይ ዲሲፕሊናችን ላይ ስራችን ላይ ህይወት ከሰው ጋር ባለን ግንኙነት ለምሳሌ እንደዚህ ምን አንታረግና ለምንድን ነው ያያረከው ነው ምን ችግር አለው ማብራሪያ የለውም ይሄ ምን ችግር አለው ብሎ ነው የሚዘጋውና በጣም ኢሪቴት የሚያደርገኝና እና ቢቀርብዬ ማስበው ቃል ነው ወይ ደግሞ ሐሳቡ ጽንሰ ሐሳቡ ራሱ በጣም ኢሪቴት የሚያደርገኝና ምን ችግር አለው በጣም ያሳስበኛል አሁን ራንደምሊ ትዝ ስላለኝ ነው አንተ ራስ እንዴት ትዝ እንዳለ እኔ ራስ በጣም ችግር ያለው ቃል ነው ምን ችግር አለው እና በለምዶብናል የሆነ ነገር ለምን ምን ችግር አለው ይባላልና እስቲ ማለት አንዳንድ አሁን ለምሳሌ ይሄ ሜንስትሪም ስለሆነ የማይወሩ ነገሮች አሉ ለምሳሌ
ብሔራዊ አንድነቶቻችን ላይ የሆነ ነገር ሲወራ የፖለቲካ ልዩነት ማንም ሰው ያይዳ የሐሳብ ልዩነት አለ ነው የሆነ ሐሳብ ያወራና ነው ብሔራዊ አንድነትን የሚነካ ነገር ነው የግለሰብ ስብዕና ምናምን አንስተ የሆነ ነገር ብላን ታወራና እዛ ላይ ምንድነው ለምን እንደዚህ ያልከው ወይ ደግሞ እንደዚህ ምናምን ይልካል ምን ችግር አለው የሆነ ነገር ነው አጉል ልማድ የሆነ ነገር ለምን ይሄ ነገር ይደረጋል ምን ችግር አለው ይላልና ብዙ ኦብዘርቭ አድርጌያለሁና በቃ ልክ ያለው ነገር ነው እንግዲህ የመጨረሻው አንቺ ጋር ነው እንት የትኛው መረጥሽ ቁጥር ስንት ነው ሶስተኛ ዓለም ላይ የማን ህይወት ያስገርምሻል የሚያስገርምሽስ ምክንያት ምንድን ነው በጎ ፍቃድ ስራ ላይ የሚሰሩ ሰዎች ህይወት በጣም ያስገርመኛል ይሄ የሚያልኩበት ምክንያት ምንድነው ፐርሰናል ያየሁት ነው እንደዚህ ስታወራው በጎ ፍቃድ እንደዚህ እርዳታ ይወራል ላይት ይወሰዳል ግን ሪሊ ላይፉን መኖር መቻል ለሰልፍለስ መሆን ሁሌ ለአንድ ሰው not just ለአንድ ሰው for like a group of people በተለይ ትልቅ ኢንስቲትዩሽኖች ውስጥ የሚሰሩ ሰዎች አሉና ለነሱ completely ራስህን ትተህ እዚህ ላይፍ ውስጥ መኖር መቻል በጣም ትልቅ ነገር ነው ለኔ በጣም እና ብዙ ናቸው ከሬ ባለም ፐርሰናሊ ያየኋቸው አሉና እንጃ ሰልፍለስነሳቸው በጣም ትልቅ ነገር ነው ለኔ እንጃ ከሚያስገርመኝ ህይወት አንዱ ለኔ ለሌላ ሰው ኮምፕሊትሊ መኖር መቻል ዋው በጣም የሚገርም ቆይታ ነበር ከኛ ጋር ደስ የሚል ጊዜ እናሳልፋችሁ በጣም እናምናለን የሚገርም ነገር ጊዜ ነበረን የጨዋታም እንደዚሁ ስለ ሙዚቃ አውርተናል ስለ ትወናውም እንደዚሁ በጣም ብዙ እንዳተረፋችሁ አምናለሁ ሄኒ እድለኛ ነኝ አንተ በማግኘቴ ቢቱን እንደዛው በሚቀጥለው እንግዲህ ከፍ ያለ ነገር ይዤ እንደመጣ ተስፋ አደርጋለሁ እዚህ እንድቀርጽ የፈቀዱልኝን ስፖትላይትን አመሰግናለሁ እነዚህ የካሜራ ኢኩፕመንቶችን ላይትን የሰጠኝ አርባን ፕሮዳክሽንን በጣም አመሰግናለሁ በሚቀጥለው እግረ መንገድ ወደ መራይ ቦታ በመሄድ ወይም ደግሞ እግረ መንገዳችን ወደዚህ የሚመጡትን ሰዎች ይላችሁ እስከመጣ ድረስ ቻው ላይክ ሼር ኮሜንት ማድረግ እንዳትረሱ